ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በእንስሳው አይሲስ 16 ክርስቲያን ኢትዮጵያኖች በሊቢያም በጥይት ተደብድበው ተገደሉ 3 የወያኔ ወታደሮች ለአሰሳ እንደወጡ በአልሸባብ ተጠለፉ የስኳር ካምፓኒ እገነባለሁ በማለት ካበዳሪዎች 100 ሚሊዮን ብር ተበድሮ እስካሁን ድረስ ወያኔ የት እንዳደረሰው አልታወቀም ሰላም ጤና ይስጥልኝ እንደምንላችኋል ከዜናዎቹ ጋር ኢዮባይሳ ነኝ ዜናው ሲተነተን እነሆ ወያኔ እናም ዝርፊያም የማይነጣጠሉ አብሮ ተወልደው አብረው ያደጉ መሆናቸው ይታወቃል ወያኔ አዲስ አበባን ከተቆጣጠረ ጊዜ ጀምሮ አይን ያወጣ ዝርፊያ ሲፈጽም ይቆይ እንጂ እንደ ስኳር ኮርፖሬሽን የተዘረፈ የለም የወያኔ ሚዲያዎች እያጋለጡ ይገኛሉ በ2003 ወያኔ በትራንስፎርሜሽን የስኳር ካምፓኒ እገነባለሁ በሚል ከተለያዩ አበዳሪዎች በ100 ሚሊዮን ዶላር በመውሰድ ከሀገር ውስጥም ከፍተኛ ብድር ወስዶ ግንባታ ጀመረ ያለው ይበል እንጂ እስካሁን ድረስ አንዳችም ግንባታ አልተካሄደም ፋብሪካውን ለመገንባት በአማካኝ 18 ወራት ይፈጃል ቢባልም የስኳር ኮርፖሬሽኑ ግን 6 ዓመት አንዳችም ነገር የተገነባና የተጠናቀቀ ነገር የለም የስኳር ፋብሪካውን ለመገንባት በወያኔ ጄኔራሎች ባለሀብትነት የሚቆጣጠሩት የኢትዮጵያ ብረታ ብረት ኢንጂነር የስኳር ግንባታዎችን ሙሉ በሙሉ ለመገንባት ዕቃ ለማቅረብ ገንዘብ ቢወስድም ገንዘቡንም እስካሁን ድረስ አልመለሰም አንዳችም አቅርቦት ያቀረበና ስራ የተጀመረ የለም የብረታ ብረቱም የስኳር ፋብሪካውን ግንባታዎችን አጠናቀቃለሁ ቢልም ወያኔ አሁንም ሌላ ነገሮች እየገባም እየዘበራረቀ ገንዘቦችን እየዘረፈ ወደ ውጪ እያሸሸም ይገኛል ይላሉ ኢትዮጵያኖች የተለያዩ የዜና ምንጮች እንደሚዘግቡት ከሆነ 3 የወያኔ ወታደሮች በአልሸባብ ተጠልፎ መወሰዳቸው ታወቀ ወታደሮቹም ተጠልፎ የተወሰዱት ባድዋ አካባቢ ቅኝት በማድረግ ላይ ሳሉ ሲሆን 3 ወታደሮቹም ከ3ቱ መካከል አንዱ ምክትል መቶ አለቃ ሲሆን ሳይመለሱ መቅረታቸው ተጠልፎ ወደ አልሸባብ ካምፕ አሊቦራ መወሰዳቸውን የሚያረጋግጥ መረጃ ተገኝቷል አልሸባብ ወታደሮቹን ስለመያዙና የሰጠው መግለጫ የለም የኢትዮጵያ መንግስትም ኢፋም መግለጫ አልሰጠም 3 ወታደሮች እስካሁን ድረስ የት እንደገቡ አይታወቅም አንዳንድ ምንጮች እንደሚሉት ከሆነ አልሸባብ ጠልፎ ካምፑ ዶሏቸዋል ይላሉ ረቡዕ ግንቦት 3 2008 ዓመተ ምህረት ሊቢያ ውስጥ 16 ኢትዮጵያኖች ዳብሽን ታክስ ፍሪ አሸባሪ ቡድኑ አይሲስ በአሰቃቂ ሁኔታ መግደሉ አስታወቀ ቡድኑ በለቀቀው 29 ደቂቃ የፈጀ ቪዲዮ ኢትዮጵያኖቹ ሙሉ በሙሉ ክርስቲያን በመሆናቸው እርምጃ እንደተወሰደባቸው አሸባሪው ቡድኑ አይሲስ ገልጿል እንደ ቪዲዮ ከሆነ ጭምብል ያደረጉት የአሸባሪዎቹ ስደተኛ ኢትዮጵያኖችን ሁለት ቦታ ከፍለው በጋንሰርና በባህር ዳርቻ በጥይት ደብድበው መግደላቸው ታይቷል አሸባሪዎቹም ስደተኛ ኢትዮጵያኖችን የጠላት መስቀል ተሸክመው ይሽከረከራሉ የሃይማኖት ታክስ ባለመክፈላቸው ወይም እስልምና እምነትን ባለመቀበላቸው እርምጃውን እንደወሰዱ ገልጸዋል ከዚህ ቀደም ባለፈው አመት ሚያዝያ ወር 30 ኢትዮጵያኖችን በአሰቃቂ ሁኔታ መገደላቸው የሚታወስ ነው በአገራቸው ሳይደላቸው ሞትን ሸሽተው በሰው አገር ይኸው የቢላና
የጥይት መጫወቻም ኢትዮጵያኖች ልጆች እየሆኑ ይገኛሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን። በዚህች ወር ሜይ ላይ ወንድማችሁን ወይም የምትወዱትን ያጣችሁ አድማጮች ይሄንን ዜማ እንጋብዛለን። ዜማው ይኸው። በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን፣ ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ ሲስማማ ሲዋደድ ሲፋቀር ማታለል ሳይበዛ መዋሸት በገሃድ በአፍ ቢላዋነት ሳይኖር ሰው ማረድ አለፉ ተረሱ እኛ ሳንወድ በግድ የልጅነት ወራት የአበባው ጊዜያችን ያለዛ ጨዋታ የዋህነታችን ጎልማሳነት አልፎ እርጅና መጣ
በተለያየ አካባቢ የኦሮሚያ ክልሎች የመብት ጥያቄ አሁንም አይሎ እንደቀጠለ እየተገለጸ ይገኛል። ኦሮሚያ ለወያኔዎች መቀበሪያ እንጂ መኖሪያ አትሆንም የሚሉ የኦሮሞ ወጣቶች በርከት ብለዋል። በሶሻል ሚዲያ ላይ ጦርነት እንደተከፈተ እያነበብን እንገኛለን። የስም ማጥፋቱ ዘመቻውም እንደቀጠለ ነው። ግርማ ጥሩነህ ደሴ ማን ነው? ለምንስ ስለ ግርማ ጥሩነህ ሲነሳ ሌሎቹ ወባ እንደያዛቸው ለምን ይንዘፈዘፋሉ? በዚህና በተለያየ ጉዳይ ላይ እንወያያለን። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። ቅድሚያም ዜማውን አየር ላይ ላቆይና እንግዶችን መለሳለው። ጭቡጦን ገላናዳ አየር ላይ ያለ ጭቡጦ ገላጎ ወብሲያ ገራቆ ሙንዳቲ ዋኤ ሞፊን መተነ ማጃዛ ማነገርቡ ዛማነቱሙዳ አደምኔ መሌ አማነቱሙዳ አደምኔ መሌ ዲናስ ጋበሬ ጉዳስ Gabarre bulu dadamne male kawe agari tulu maltu batayo agari male ino bini dodani halagani dodani kokol papienya chisumale malo ya gerre sabagari ke ba aleti gale Mugori ke ba aleti gale khandar bes gara gamna kandu bos ko bagamna sutuma jene dubanna male mano masharana na mamagana robo ko talimna na migridari na gichanare meti jirto ajarana jre gangari da dudigari meti ajoli shamano Chidalanji se magala banane mato kamnu namme ajole malaga samamne baralaga samamne jre nyamali kamna kane biyabale namni biyabale ajole bichi sabale rabu ya di bale alo to nambar ribamena fumaro Lafti ke sinagana mirra ke sakotana ke sigenya sparana malo mirra ke sakovallam angara wada kabu nakabira be mula basastu lambi ke sa bobe kanu gurguram basastu lambi ke sa kabesa bagesa indubanu fimale minigara ko ke sa jiragara ke sa inimane bambalem Abbi amora di ba ke nalonga ke sariya jole ke ngakuna wali ba makamino de sani akajetu namagarre ko kusani ni odunile tore yoramte amte jari ni akajetu namalambi ganu sani ni yanunile tore yokante gante jari ni tumana hinu akamish bedulata or akakara meganya adema kesadukana asakalan jabasana akisa kajawazama umurte kesaba abachisa sarafi chaka Jabesi, Urea Gadidu, Ozo Maziel Martini, Anaya Yarabo,
Biya shamba nabe agarde uruma watale agari tandasa oromo to da salale oromo na binda yoga ure nabe ure dije hinda mangiro belole ya uri garajiralo wachinya ne lunne terana ma wagana malo hanganu rakane dolal kali miti guya manjal kamne Karkato salale, moki sabaye karreti, kopare birpirse, ichise sirva baesi, yaha pashi mala, kenyo tuji duketo mana sakala. Uludi da kupa, ulate abiya garma. ተወዳጁን ድምፃዊውን ስለ ዜማው ክሊፕ እናመሰግናለን። ባለፈው ሳምንት ቅልብ የወያኔ ጋዜጠኞች አይጋ ፎረም ሰይፈ ነበልባል ራዲዮም ውሸቱ ተጋለጠ ራቁቱን ቆመ ብለው ለጥፈው ሲያስነብቡ ነበር። እውነት ሰይፈ ነበልባል ራዲዮም ምንድነው የዋሸው? የትኛውስ ውሸት ተጋለጠ ይሆን? እስኪ ከእንግዶቼ ጋር የማደርገውን ውይይት እንድትከታተሉ እጋብዛለሁ። እንግዶቼ ወጣት ናቸው። ሁለቱም ራሳቸውን ያስተዋውቃሉ። እንግዶቼ ለቃለ መጠየቁ ፍቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። እስኪ ራሳችሁን አስተዋውቁ። መቀጠል እናመሰግናለን ስለተሰጠንልን። እኔ አብዲ ገመቹ እባላለሁ ከሚኔሶታ ነው። ኦኬ። አንደኛው እንግዳዬ እኔ ብርሃኑ ለኝሰው እባላለሁ ካሊፎርኒያ። መልካም፣ ሁለታችሁንም አመሰግናለሁኝ። ድምጻችሁን ከፍ ለማድረግ ሞክሩ። እንግዲህ ወደ ውይይታችን እገባለሁ። እንግዲህ ሁለታችሁም ወጣት ናችሁ። ብርሃኑ፣ እንደው በኢትዮጵያ በአሁኑ ወቅት ያለው የፖለቲካ ሁኔታም እንዴት ትገመግመዋለህ? ይሄ በጣም ትልቅ ወይም ጥያቄ ነው የሚባል ጥያቄ ሊሆን ይችላል። ምክንያቱም የኢትዮጵያ ፖለቲካ ሁላችንም እንደምናውቀው እንዲሁ በቀላሉ የሚገለጽ አይደለም። በጣም ውስብስብ አክተሮቹ በተለያየ አቅጣጫ ላይ የሚገኙበት ዘርፍ ነው እና በአጠቃላይ ግን የኢትዮጵያ ፖለቲካ አሁን ላለፉት 6 ወራት ያለበት ሁኔታ ለኔ ጥሩ ነው ማለት ጥሩ ነው የሚባል አቅጣጫ የያዘ ይመስለኛል። በተለይ ወደ ኦሮሞ ፖለቲካ ወይም ደግሞ የኦሮሞ ማህበረሰብን እንቅስቃሴ ስናይ የተሻሉ ነገሮች አሉ። ላይክ ህዝቡ መብቱ በነቅዝ በጋራ ወጥቶ እንደዚህ አይነት ጥያቄ ያለኝ እንደዚህ አይነት መብት ተገፍቷል፣ ይሄኛው ጥያቄ እስካልተመለሰ ድረስ ይሄኛው መብት እስካልተከበረልኝ ድረስ ማንነት እዚህ ሀገር ላይ እስካልተከበረ ድረስ ቤቴ ገብቼ ቁጭ አልልም። በአንድ ላይ ሆኖ ጥያቄያቸውን ያሰሙበት ጊዜ ስለሆነ ከምን አቶ አብዲ አንተ ቀጥል። የብርሃኑ ስልክ ትንሽ ያስቸግራል። እስኪ አቶ አብዲ እንግዲህ የኢትዮጵያ ፖለቲካ ላይ ትንታኔ ለመስጠት በጣም ሰፊና ውስብስብ ከመሆኑ የተነሳ ሊያስቸግር ይችላል። ነገር ግን ምንድነው ባለፉት 6 ወራት ውስጥ እንደ ብርሃኑ ሊገልጸው እንደሞከረው ሁሉ በተለይ የኦሮሞ ፕሮቴስት ከተቀጣጠለ ወዲህ ያለው ሁኔታ እጅግ በጣም ተስፋ ሰጪ ሆኖ እናገኘዋለን። በሌላም በኩል ስናይ በአጠቃላይ የሀገሪቱን ሁኔታ ስንገመግም ፖለቲካዊ አቅጣጫችንን ስናይ ወጣቶችን ያሳተፈ ወጣቶችን በተነቃቃ መልኩ ያሳተፈ ከመሆኑ የተነሳ ብዙ ተስፋ የሚጣልበት ሆኖ እናገኘዋለን ማለት ነው። በመንግስት በኩል ትንሽ ጫናውም እንደገና ደግሞ ከህዝቡ በሚደርስባቸው ፕሬዠርም የተነሳ አንዳንድ የመደናገጥ የተለያዩ ነገሮች ቢታዩ
በህዝቡና በህብረተሰቡ መካከል ያለው ሁኔታ ተስፋ ሰጪ ሆኖ ነው በበኩል የማገኘው ማለት ነው። መልካም አቶ ብርሃኑ አለህ እንግዲህ ሁለታችሁም የኦሮሞን ህዝብ እንቅስቃሴዎች በኢትዮጵያ ውስጥ እየተደረገ ያለው የአልገዛም ባይነትን ጠቅሳችኋል። ለዘመናት ተከፋፍለው የነበሩ የኦሮሞ ፖለቲከኞች በአሁኑ ወቅት ወደ አንድ መጥተዋል። ይሄን እንግዲህ እናንተ እንዴት ትመለከቱታላችሁ? እውነት ወደ አንድ መጥተዋል? የኦሮሞ ህዝብ እየጠየቀ ያለውን ጥያቄ መልሰዋል? አንድ ሆነው ህዝቡን ለማታገል ምን ያህል ዝግጁ ናቸው ይሆን? ያ በጣም ጥሩ ጥያቄ ነው ማለት በወቅቱ በዚህ ወቅት ስናየው ጥሩ ጥያቄ ነው ማለት ይቻላል። ሆኖም ግን ይሄ በኦሮሞ የፖለቲካ ድርጅቶች ጋር የሚታየውን ድክመት የሚሸፍነው ነው አላገኘውም እኔ በግሌ። ለምሳሌ እነዚህ ዛሬ አንድ ላይ የመጡት በተለይ 4 ናቸው የተባሉትን ሳይ ከዚህ በፊት ወይም ከኦሮሞ ህዝብ ተለይቶ ሲወጡ አንድ ድርጅት ነበሩ። አንድ ድርጅትም እንዲሆኑ ነው የሚፈልገው የኦሮሞ ህዝብ። ስለዚህ በመጀመሪያ ደረጃ መለያየታቸው ትክክል አልነበረም። መለያየት አልነበረባቸውም። ምክንያቱም የኦሮሞ ጥያቄ እንደ ኦሮሞ የፖለቲካ ድርጅት እንኳን ብዙ አይደለም። ጥያቄው አንድ ነው። የሀገሩ ባለቤት መሆን፣ ራሱን የማስተዳደር፣ በማንነቱ ተከብሮ የመኖር፣ ሀብቱን ንብረቱን በእኩልነት ከሌሎች ህዝቦች ጋር በእኩልነት የመጠቀም ጥያቄ ነው። በጣም ትንሽ ጥያቄና ግልጽ ክሊር የሆነ ጥያቄ ነው ያለው የኦሮሞ ህዝብ። ከዚህ አንጻር ስናይ ይሄን አይል ብዙ የፖለቲካ ድርጅት ላያስፈልግ ይችል ይሆናል። ከህዝቡ ቁጥር አንጻር ስናይ ግን አይዲዮሎጂካሊ ምናልባት በተለያዩ መንገድ የኦሮሞን መብት ለማስከበር ጥያቄ ለማስመለስ የሚታገሉ ድርጅቶች ቢኖሩ ያን አይል ችግር ነው አልልም። ሆኖም ግን አንድ ድርጅት እንደ አሜባ 7 እና 8 ሞታ መከፋፈል በመጀመሪያም ደረጃ ስህተት ነው። ከዛ ስህተት ደግሞ ከ8 እና 10 ዓመት በኋላ ትምህርት ተምሮ አንድ ላይ ተመልሶ ደግሞ አሁን ባለው ሁኔታ አንድ ላይ ሆነን ብንሰራ የተሻለ ነው የሚል እምነት ስላለ ነው ወይም ደግሞ እዚህ ላይ ስለተስማማን አንድ ላይ ሆነን ለመስራት ወስነናል ማለታቸው ጥሩ ነው የሚባል ነው። መቼም ማንም ኦሮሞ ይሄ ትክክል አይደለም አንድ ላይ መምጣት አልነበረባቸውም የሚል ሰው ያለ አይመስለኝም። ምክንያቱም መጀመሪያም አንድ ላይ ነበሩና መለያየታቸው ነው እንጂ ጥፋት፣ መለያየታቸው ነው እንጂ ስህተት፣ መከፋፈላቸው ነው እንጂ ስህተት፣ አንድ ላይ መጥቶ አብሮ ለመስራት መስማማታቸው ምንም ስህተት የለውም። እንደውም ጥሩ ነው፣ እሰየውም ያስብል ነው። ሆኖም ግን እንዴት ነው ስምምነቱ? ምን ይመስላል? ምን ላይ ነው የተስማሙት? ምን ላይ ነው ያልተስማሙት? ይሄ ኮሊሽን ለምሳሌ ይሄ መጀመሪያው አይደለም። በተለይ በኦሮሞ ነጻነት ግንባር ትግል አንጻር ይሄ የመጀመሪያው አይደለም። ከዚህ በፊትም 7 ድርጅቶች አንድ ላይ መጥቶ ውልፎን የመሰረቱበት ሁኔታ እንዳለ እናስታውሳለን። ያ ስምምነት ግን ከዚህ በላይ መሄድ ይችል ነበር ባይነኝ እኔ። ኮሊሽን መፍጠር፣ አንድ ስም ፈጥሮ በጋራ የሚሰሩበትን ነገር ዘርዝሮ ያልተስማሙበትን ወደፊት የሚስማሙበትን ነገር ዘርዝሮ ለህዝቡ አሳውቆ ምን ላይ አብሮ እንደሚሰሩ በግልጽ ዘርዘር አድርጎ ከዚህ የጠነከረ ኮሊሽን መፍጠር ይችሉ ነበር ባይነኝ። ግን አሁንም የተደረገውን ነገር እኔ ማንም ሰው እንደመጥፎ የሚያየው ያለ አይመስለኝም። ጥሩ ነው፣ እሰየው የሚያስብል ነው። ግን ከዚህ በላይ ጠንክሮ ደግሞ አብሮ መስራት ቢችሉ ከዚህ በፊት ከፈጸሙት ስህተት ተምሮ ከዚህ በላይ ጠንክሮ አብሮ መስራት ቢችሉ ጥሩ ነው ባይነኝ እንጂ የአሁኑ እርምጃ ጥሩ ነው። አቶ አብዲ እኔ እውነቱን ለመናገር ከሆነ በተደረገው የአብሮ መስራት በትብብር ላይ በጣም ደስ ብሎኛል። እንዳውም በጣም ዘገዩ ነው የሚለው እንጂ በጣም ጥሩ እርምጃ ነው። እንደሚመስለኝ ከሆነ አገር ቤት ያለውንም ሁኔታ
የወቅቱንም የሀገሪቱ ፖለቲካ ሁኔታ ያለምንም የፖለቲካ ሁኔታ ቁጭ ብሎ ያዩና የገመገሙ ነገር ይመስለኛል ድርጅቶቹ አንድ ላይ ለመምጣት መወሰናቸው። በዚህ ላይ ደግሞ አሁን ሀገራችን ባለችበት ህዝባችን ባለበት ሁኔታ ቁጭ ብለን ሲገመግመው አንድ ላይ መምጣታቸው በጣም ተስፋ የሚሰጥ ነገር ነው። ግልጽ ማድረግ ያለባቸው ነጥቦች አሉ። ምን ላይ ነው አብረው ለመስራት የወሰኑት እነዚህ ድርጅቶች? ምንስ ነው ወደ ኋላ የያዙት አብረው እንዳይሰሩ የሚያደርጋቸው? ማለት የራሳቸውን አቅጣጫ ይዞ መሄድ የሚፈልጉበት መንገዶች ምንድን ናቸው? እነዚህ ነገሮች ቁጭ ብሎ ተነጋግሮ ለህዝቡ ግልጽ ማድረግ አለባቸው። በተለይ በወጣቱና አሁን የፖለቲካውን ሁኔታ ለመቀበልና ወደፊት ለማስኬድ እየተዘጋጁ ያሉትን ወጣቶች ለመሳብና ለማስተማርም አንድ ላይ መጥቶ መስራት የምንፈልገው በዚህ ሁኔታ ላይ አብረን እንሰራለን፣ እነዚህ ነገሮች ደግሞ ለየብቻችን እናካሄዳለን የሚሉ ነገሮችን ግልጽ ቢያደርጉልን በጣም ጥሩ ይመስለኛል ማለት ነው። በአጠቃላይ ግን በተደረገው ስምምነት ላይ እኔ በበኩሌ ረክቼበት ደስ ብሎኛል። የሚያረካ ነገር ደግሞ እንጠብቃለን የሚል አቋም አለኝ ማለት ነው። እንደው የኦሮሞ ድርጅቶች ወደ አንድ መምጣታቸው ጥሩ ሆኖ ሳለ በዛች ሀገር ውስጥ ሁሉም ህዝብ እንደው ይበደላል። የይብዛም ይነስም የተጨቆነ ህዝብ ነው ያለው። አገሪቷ በአሁን ሰዓት ውጥረት ውስጥ ትገኛለች። አጀንዳን ተከባብሮ ከተቀራው በኢትዮጵያ አንድነት ኃይል ከሚያምኑት ጋር ነው የኦሮሞ ድርጅቶች አንድ ላይ ተስማምተው ወያኔን ካስወገዱ በኋላ ለህዝብ ውሳኔ መስጠት አይገባቸውም? ምንድነው የሚይዛቸው አንድ ላይ ሆኖ ለመስራት ወይም ተነጋግረው አጀንዳን ተከባብረው አሁን ልክ የኦሮሞ ድርጅቶች ልዩነታቸውን አክብረው በጋራ ለመታገል እንዳደረጉት የተቀራው የአንድነት ኃይሎችን ማካተት አይቻልም? ይቻላል ባይነኝ እዩ። ባጭሩ ይቻላል። ግን ይሄንን ይቻላል ለማለት እንደ ድርጅትም ደግሞ ይሄንን ተቀብሎ እንዴት እንስራበት የሚለውን ነገር ለመነጋገር ወይም ደግሞ ተለቅም አድርጎ ይሄን ነገር ተንተን አድርጎ ማየት ይጠይቃል እንጂ የማይቻል ነገር አለ ብዬ አልገምትም። ግን እንደው ያነሳው ነገር ላይ ትንሽ ጨምሬ ለማለፍ እና ወደዚህኛው ጥያቄ ለማምጣት ያህል ትንሽ ዘገዩ ነው ያለው አብዲ። እኔ ዘገዩ አልልም። ስህተቱ በቃ ከመጀመሪያው ነው ስህተቱ ያለው። መለያየት አልነበረም። ምክንያቱም ቤዚክ የጥያቄ ወይም ደግሞ የፖለቲካ ወይም ደግሞ የዓላማ ልዩነት የላቸውም እነዚህ ሰዎች። እኔ የሚታየኝ ልዩነት የግለሰቦች ልዩነት፣ የግለሰቦች የአመለካከት ልዩነት ነው። ይሄ ደግሞ የህዝቡን ጥያቄ መሰረታዊውን የፖለቲካ ጥያቄ ወደ ጎን ወይም ደግሞ ሁለተኛ አድርጎ የግለሰብ ግጭቶችን በማጋነን ነው የተለያዩት። ዛሬም አንድ ላይ የመጡት አይዲዮሎጂ አስታርቆ ወይም ደግሞ የህዝቡን ጥያቄ ይሄን መመለስ ፈልጋለሁ ይሄን መመለስ ፈልጋለሁ የሚሉት አንዱ ሁለተኛው የራሱን ጥያቄ ትቶ ሳይሆን የግለሰቦቹ ቅራኔ አለ አይደለ በመነጋገር ቅራኔው ወደ ጎን እንደው ብሎ አንድ ላይ መጥቶ ነው የሚመስለኝ። ይሁን እንጂ ዛሬም ይሄ አንድ ላይ ማምጣት ጄኖን መሆን አለበት፣ ለህዝብ ለመስራት መሆን አለበት። የህዝብን ጥያቄ በተለይ አገር ቤት ያለውን ህዝብ ጥያቄ ይሄ ጥይት ፊት ለፊት የሚቆመውን ወጣት ጥያቄ ለመደገፍ መሆን አለበት፣ ለማስመሰል መሆን የለበትም። እዚህ ላይ በጣም ጥንቃቄ መደረግ አለበት። በተለይ የኦሮሞ ህዝብ በፖለቲካ ድርጅቶቹ ላለፉት 25 ዓመታት በተስፋ ሲጠብቅ ኖሮ ምንም መልስ ያላገኘ ህዝብ ነው። ይሄ በደንብ ሊሰመርበት ይገባል። ስለዚህ እነዚህ ድርጅቶች አንድ ላይ መጣም ብሎ ወደ ውጪ ሲወጡ እንደው እንደ ቀላል ነገር አይዶት ከሆነ በጣም ተሳስቷል። ይሄ የመጨረሻው ሊሆን ይችላል። በጣም ሊታሰብበት የሚገባ ጥያቄ ነው። በጣም ብዙ ነገር መመለስ መቻል አለባቸው። ስለዚህ ጠንካራ የሆነ ኮሚትመንት የተሞላበት ጄኑን ስምምነት መሆን አለበት። ይሄን ጄኑን የሆነ የአካባቢውን ፖለቲካ ያገናዘበ አሁን ያለውን ጥያቄ በምን ኮንቴክስት ቢመለስ ሰስቴነብል ይሆናል የሚለውን ያገናዘበ ከሆነ ግን ከማንም ጋር
ይሄንን ጥያቄ ከግብ ለማድረስ ከጎናችን ሆኖ እኛንም ሊረዱን ወይም የራሳቸውን ጎን ለጎን ማስመለስ ከሚፈልጉ ድርጅቶች ጋር መስራት ይቻላል ባይ ነኝ። ፖለቲካ የራሱ የሆነ ጥበብ አለው። እነዚያ ጥበቦች ታይቶ በዛ መንገድ መሄድ አለብን። ስትራቴጂካሊ ነው መሄድ ያለብን። ሁሉንም 100 ጠላት ቢኖረን 100ንም በአንድ ጊዜ መዋጋት ከባድ ሊሆን ይችላል። 99ኙም ከጎናችን አሰልፈን አንዱን ጠላት ከመሃል መርጠን 99ኙ ከኛ ጋር ሆኖ ከዛ ጋር እንዲጣላ ማድረግ መቻል አለብን። እንደዛው ነው 99 ሲቀረን ደግሞ 98ቱን ይዘን 99ኛውን መዋጋት እንደዚህ ማድረግ አለብን። ይሄንን ያመነ ድርጅት ደግሞ ወይም አካል ደግሞ ከማንኛውም አካል ጋር ተባብሮ ስትራቴጂካሊ መስማማት የሚችል ነገር ላይ ተስማምቶ ማሳደር ያለበትን ነገር አሳድሮ ተባብሮ መታገልና ጠንካራውን ወይም ደግሞ ዋነኛውን ጠላቱን ማስወገድ የሚችልበት መንገድ መፈጠር አለበት ባይ ነኝ። ፖለቲሽያን መሆን አለብን። የአካባቢውን ፖለቲካ መረዳት አለብን። እኛ ከአሜሪካና ከአውሮፓ ጋር ለምሳሌ አሊያንስ ብንፈጥር በእውነት ግባችንን ላንደርስ እንችላለን። ኢንቫይሮንመንታችንን፣ አካባቢያችንን፣ ፖለቲካውን መረዳት መቻል አለብን እና ከጠላታችን ስማርት ሆነን መገኘት አለብን። ጠላታችንን በትክክል ጠንካራና ደካማ ጎኑን ለይተን ማወቅ አለብን። ያንን ካላወቅን ሰክሲድ እናደርግ። ብዙ ጊዜ ግን እዚህ ላይ ስንሰራ አናይም። የፖለቲካ መሪዎቻችን ወይም ደግሞ በፖለቲካ አካባቢ የሚገኙ ሰዎችን የቲፒኤልኤፍን አብሪቬሽን እስከ አለማወቅ መድረስ በጣም አንዳንዴ የሚያዛፍር ነገር ነው እና ሰዎች በስፔሻላይዜሽን በዚህ ኤሪያ ላይ ሙያው ላይ የሰሩ እውቀቱ ያላቸው ሰዎች ወደዚህ ገብቶ የሚሰሩበት መንገድ መመቻቸት አለበት። ከዛ ውጪ የተጀመረው ጅምር ጥሩ ነው፣ ይቀጥሉ። የኦሮሞ ሕዝብም እነሱ ጄኖንሊ በዚህ ነገር ላይ ለመስራት ቆርጦ ከተነሱ ከጎናቸው እንደሚቆም ተስፋ አደርጋለሁ። እንደው አቶ አብዲ ጥያቄን መጀመሪያውን ሰምተሃል። እንደው ከተቀራው ህዝብ ጋር ወይ በተለይ የአንድነት ኃይሎች ጋር የኦሮሞ ድርጅቶች ቢሰሩ ችግር ይፈጥራል? የኦሮሞ ህዝብ የህሊና ንቃት እንደው ከምን ደርሷል ትለኛለህ? አሁን ካለው ሁኔታ አንጻርም ሆነ የኦሮሞ ህዝብ ታሪካዊ አመጣጡም ሆነ መሰረታዊ ባህላዊ መሰረቱ ዲሞክራሲውን ኢንካሬጅ የሚያደርግ ነው። የኦሮሞ ህዝብ በሚፈጠረው ኮሊዥንም ሆነ የሚፈጠረውን ዲሞክራሲያዊ አስተዳደር ይጠቀምበታል እንጂ ይጠቅመዋል እንጂ አይጎዳውም። ከማንም ጋር ህብረት ቢፈጥር የኦሮሞ ህዝብ ተጠቃሚ ነው እንጂ አይጎዳም። ምክንያቱም ዲሞክራሲያዊ መሰረት ያለው ህዝብ ነው። ባህሉም ሆነ የአስተዳደሩ ሁኔታ የኦሮሞ ህዝብ በጣም ዲሞክራሲያዊ ከመሆኑ የተነሳ ከማንኛውም ህብረተሰብ ጋር ዲክቴተር ካልሆነ ህብረተሰብ ጋር ጨቋኝ ካልሆነ ህብረተሰብ ጋር አንድነት ፈጥሮ መስራት የሚችል ህዝብ ነው። ስለዚህ ከአንድነት ኃይሎች ጋር የሚደረግ ትብብር ቢኖር የኦሮሞ ህዝብ ያንን እድል የመጠቀም አቅም አለው ማለት ነው እና እኔ በዚህ መልኩ ነው የማየው። መልካም። እንደው ሰሞኑን በሶሻል ሚዲያ ላይ ጦርነት ተከፍቶ ሲነገር ነበረ፣ ሲጻፍ የተለያየ ዘመቻ ሲካሄድ ነበረ። ኢንጂነር ግርማ ጥሩነህ ወያኔ እንደሆነ አንተ ጋር ቆያለሁ አቶ አብዲ። ኢንጂነር ግርማ ጥሩነህ ወያኔ እንደሆነ እናንተ ስትገልጹ ነበረ። አብዲ እናውም ሌሎች ወያኔ ከፍሏችሁ የወያኔ ተላላኪ ሆናችሁ የኦሮሞ ህዝብን ትግል ለማኮሰስ የኦሮሞ ህዝብን ለማጥፋት በሶሻል ሚዲያ ላይ ፕሮፓጋንዳ እየዘራችሁ ትገኛላችሁ የሚል ነው። አቶ አብዲ አንተ ወያኔ ነህ? በግልጽ ቋንቋ እንድትመልስልኝ ፈልጋለሁ። እንግዲህ እኔ ግልጽ ለመናገር ካስፈለገ እኔ ራሴን ወያኔ ነኝ ብዬ በጣም መግለጽ አያስፈልገኝም ለማለት እችላለሁ። ምክንያቱም ያደግኩበት ህብረተሰብም
አገር ቤት የነበርኩ ጊዜ በስራ ምክንያት የተንቀሳቀስኩባቸው አካባቢዎች ያሉ ህብረተሰቦችም ያቁኛል። እኔ በፍጹም ከዚህ ስርዓት ጋር እጅግ በጣም ተቃራኒ የሆነ አካሄድ ነው የነበረኝ ማለት ነው። እስከዛሬ ድረስ ባለኝ አቅም ሁሉ የሚቃወመውና የሚታገለው ስርዓት ነው ይሄ ስርዓት። ስለዚህ እኔን ወያኔ ነኝ ብዬ ራሴን በፍጹም በዛ አይነት ከረጢት ውስጥ ራሴን አስቀምጬ አላውቅም። በጣም አጥብቄ የሚቃወመው ስርዓት ቢኖር የወያኔ ስርዓት ነው። ታዲያ ከየት መጣ? ለምንድነው ወያኔ ልትባል የቻልክበት? አንተ ወይ ስርዓቱን የምትቃወም ከሆነ እንደው ይሄ ስም የማጥፋት ይሆን? እንግዲህ አንስተሃል ይህንን ጉዳይ የግርማ ጥሩነህን ስም እንዳነሳ አስታውሳለሁ። ግርማ ጥሩነህ በጣም ከፍተኛ ችግር እየፈጠረ ያለ ሰው ነው በህብረተሰባችን ላይ። ይሄ ደግሞ በግልጽ ወጥቶ ራሱን እየተከላከለ እየተናገረና በተለያዩ ሚዲያዎች እድል እየተሰጠው በድፍረትና በንቀት በህዝባችን ላይ እየተናገረ ያለ ግለሰብ ነው እና ግርማን በሶሻል ሚዲያ ካጋለጡ ሰዎች ውስጥ እኔም አለሁበት። እንዳውም የመጀመሪያዎቹ ከሚባሉት ውስጥ ነው መሰለኝ። ግርማን ለረጅም ጊዜ ስንከታተለው ነበረ፣ መረጃ ስንሰበስብ ነበረ። እንግዲህ በተለያዩ ጉዳዮች ማጋለጡ አልተሳካልንም። የግርማን ጉዳይ ስናጋልጥና የግርማን ማንነት በመረጃ አስደግፈን ማውጣት ስንጀምር ብዙ ሰዎች ቅር ብሏቸዋል። ብዙ ቡድኖች ቅር ብሏቸዋል። ምናልባት ከግርማ ጋር ግርማ ሲነካ እዚህ ድረስ መጥቶ ኖርዝ አሜሪካ ድረስ መጥቶ የሰዎችን ሁኔታ ሊያነቃንቅ የቻለው ለምንድን ነው? በድርጅት ደረጃም ቢሆን በግለሰቦች ደረጃም ቢሆን እንደገና ደግሞ ከላይ ካሉት በአለቅነት ደረጃ ከተቀመጡ ሰዎች ጋርም ቢሆን ይሄ ጉዳይ የተገናኘ መሆኑን ነው የምንረዳው ማለት ነው። ለምንድን ነው የተነቃነቁት? ሌሎቹ የተነካው ግርማ ነው፣ የተጋለጠው ግርማ ነው። የተጋለጠው ደግሞ በሰራ ወንጀል ነው። በህብረተሰባችን ላይ ያደረገ ባለው በጣም አሳፋሪ ወንጀል ነው ግርማን እንዲጋለጥ ያደረግነው ማለት ነው። ነገር ግን ከግርማ ጋር በተያያዘ የተቆጡ ሰዎች አሉ፣ ደስ ያላላቸው ሰዎች አሉ፣ በጥሩ አመለካከት እንዳንታይ የደረሱ ሰዎች አሉ እና እኛን ወያኔ ናቸው፣ የወያኔ ሰላዮች ናቸው፣ እነዚህ በሚኔሶታ ካሉ ቀንደኛ የወያኔ ሰላዮች ብሎ ነው እንግዲህ ሰውየው በፌስቡክ ገጹ ላይ የጻፈው ማለት ነው። ይህንን ማለታቸው በጣም ትንሽ ነው እንዳውም ያሉት ማለት ነው። ምክንያቱም ምንድነው የሆነ ነገራቸው ተነክቷል፣ የሆነ ጥቅማቸው ተነክቷል፣ የሆነ የሚያማቸው ቦታ ተነክቷል ማለት ነው ያንን ሊያደርጉ የቻሉት እና ከዚህ አንጻር ነው መልካም እንደው ብርሃኑ እንደው ሳትታዘብ አትቀርም። በተለያየ ሶሻል ሚዲያ ላይ የተለያየ ስም ማጥፋት ይካሄዳል። ኢንጂነር ግርማ ጥሩነህ ለሰይፈ ነበልባል ራዲዮ ከዚህ በፊት ብዙ በርካታ አድማጮች መረጃ ሲልኩልን ነበረ። ኤፕሪል 8 ላይም ሰይፈ ነበልባል ራዲዮ ይህንን ነገር ገልጸናል። ችግር እንዳለ በቄሮ ስም እየተንቀሳቀሱ የኦሮሞ ልጆችን እየገደሉ እንዳሉ፣ ኦሮሞ በሚያዋጣው ገንዘብ የኦሮሞ ልጅ እየታረደ እንዳለ ኤፕሪል 8 ኤፕሪል 27 ወደ ኋላ ተመልሰው ማዳመጥ ይቻላል። ግን በአሁኑ ወቅት ግርማ ጥሩነህ ላይ እንደዚህ ማተኮር ለምን አስፈለገ? ምክንያቱም አንድ ድርጅት ጠንካራ ሲሆን ወያኔ የተለያየ ነገር ልታስገባ ልትሰልል ትችላለች። ምናልባት የተለያየ ተቋሚዎችም ወያኔ ውስጥ ሰላይ ሊኖራቸው ይችላል። ወያኔ ውስጥ ተቋሚዎች እና ምንድነው አዲስ ሊያደርገው የቻለው? ግርማ ጥሩነህ እርግጥ ነው ልጆችን አስይዟል፣ አሳስሯል። በፍርድ ቤት ደረጃ መረጃዎች ከፍትህ ሚኒስቴር የወጣ መረጃዎች በእጃችን አለና ምንድነው ሰዎችንም ሊያስቆ ጣቸው እየቻለው? ስም ማጥፋት ደረጃ ላይ የፖለቲካ ተንታኞችንም መሳደብ፣ እንደዚህ ነበረ አገር ቤት እንደዚህ ነበር እየተባባለ መተቻቸቱ ለምን አስፈለገ? ማንን ለመጥቀም ነው? ማንንስ እንደው ለመጉዳት ይሆን ይሄ ነገር? በጣም ምናልባት ወቅታዊ ጥያቄ ይመስለኛል። ወቅቱም ያለፈበት ጥያቄ ነው ማለት ይቻላል። በእርግጥ እኔ ለዚህ ነገር ሪሌቲቭሊ አዲስ ነኝ። ሆኖም ግን
ዲያስፖራ ወይም ደግሞ በውጭ ሀገር በሚኖሩ ኦሮሞዎች ጋር በጣም የተለመደ ነገር እየሆነ የመጣ ነገር እንደሆነ እኔም ማንበብ ከጀመርኩ ቆይቻለሁ። እንደዚህ አይነት ነገር በአጠቃላይ የሰውን ስም ማጥፋት ማለት ነው። በጣም ኢሎጂካል ኤቪደንስ ቤዝድ ያልሆነ ፋክቹዋል ያልሆነ መረጃ በመጠቀም የሰውን ስም ማጥፋት እኔም ማንበብ ከጀመርኩ አሁን 2 ዓመት ገደማ ሆኖኛል። ወደ ወያኔ ከመምጣታችን በፊት ከዛ በፊት የነበረውን ነገር ማንሳቱ ጥሩ ይመስለኛል። ለምሳሌ የሆነ ሰው ሀሳብ ባይቀበል የሆነ ግሩፕ ወይም የግለሰብ ዶሚናንት ግለሰብ ሀሳብ ባይቀበል ኦሮሞ አይደለም የሚል ነገር በጣም በብዙ መንገድ እንደሚነሳ ሁላችሁም የምታውቁ ይመስለኛል። ይሄንን እስቲ ፋክቹዋሊ ወይም ደግሞ አናሊቲካሊ ምን ማለት ነው? አንድ ሰው ኦሮሞ አይደለም ስለው ምን ማለት ነው? ኦሮሞ መሆን ምንድነው ክራይቴሪያው? በቮት የሚሰጥ ነገር ነው። እኛ ተስማምተን ለአንድ ሰው በእርግጥ መስጠት እንችላለን። ከሰጠን በኋላ ዝም ብሎ ያለ ስርዓት ማውራድስ መቀበልስ እንችላለን ወይ? ይሄንን አይዴንቲቲ ሰዎች በደም የሚያገኙት ነገር ሆኖ አንድ ሰው ስለፈለገ ብቻ ሰዎችን ኦሮሞ የሚያደርግ እነሱ የወደዱት ሰው ኦሮሞ የሚሆንበት ወይም ደግሞ እነሱ የጠሉት ሰው ኦሮሞ የማይሆንበት መንገድ የለም። ይሄ ኢሎጂካልም ነው። በምንም አይነት መንገድ ይሄንን ማድረግ አንችልም። ይሄን አቅም የለንም። ስለዚህ የሌለ አቅምና መረጃ ተጠቅሞ እንደዚህ ሰው ሌብል ማድረግ ትክክል አይደለም። ወደ ወያኔ እንምጣ። አንደኛው ዲስክሪፕሽን እንግዲህ መጀመሪያ እንዳልኩት የሆነ ሰው የኛን ሀሳብ ካልተቀበለ ኦሮሞ አይደለም በቃ እናወልቅለታለን ማለት ነው። ኦሮሞማን እንደ ቲሸርት እንደለበሰው ቲሸርት ነው እንደ ቲሸርትም ጊዜ አይፈጅም። እንደው አንዳንዴ በሰከንዶች ነው የምታወልቅለት። ይሄ በፍጹም አይቻልም። የኛ ህዝብ ይሄንን እየተረዳ የሚሄድ ይመስለኛል። ከዚህ በኋላ ያው ንጋት ህሊናውም እየጨመረ ሲመጣ አንድ ሰው ዶሚኔት አድርጎ እንደፈለገ የሚጫወትበት አይሆንም። ኦሮሞማ ወይም ኦሮሞነት ባዮሎጂካል ሶሻልም ከሆነ ደግሞ ቤዙ ጠንካራ ነው። ስለዚህ ሰዎች ሲፈልጉ 3 ሰዎች 4 ሰዎች ተሰብስቦ የሚነጥቁን ማንነት አይደለም። this is inherent። ማንም ሊነጥቅ አይችልም። ከግሩፑ ሊያገል ይችላል which is very easy። ግን እሱ እኮ ኦሮሞ አይደለም ልክ ከአንተ ጋር ስላልተስማማ ኦሮሞ አይደለም ማለት ይሄ በምንም መስፈርት በኋላ ያንም የሚያሳፍረን ነው። እና እንደዚህ አይነት ነገር ሁለተኛው ወያኔ አብዲ እንዳነሳው ማለት ነው። መጀመሪያ አንተ ራስህ የጠየቀው ጥያቄ በጣም የሚገርም ነው። አንተ ወያኔ ነው ወይ? ወያኔ ምንድነው? in the first place ምንድነው ወያኔ? የፖለቲካ ፓርቲ አይደለም? የተመዘገበ የፖለቲካ ፓርቲ ነው። ሰዎች እንዴት ነው የዚህ የፖለቲካ ፓርቲ አባል የሚሆኑት? ፖለቲካ ፓርቲው ራሱ የራሱ መስፈርቶች አሉት ሰዎችን አባል የሚያደርግበት። ለምሳሌ ወያኔ የኮንቬንሽን ስሙን ስለምንጠቀም ነው እንጂ ቲፒኤልኤፍ ማለት ነው ህዝባዊ ወያኔ ሓርነት ትግራይ ነው። የወያኔ አባል ለመሆን አንዱ ቤዚክ ክራይቴሪያ ትግሬ መሆን ነው። ትግሬ መሆን አለብህ ወያኔ ለመሆን። አብዲ በምን ክራይቴሪያ ነው ወያኔ የሚሆን? በየትኛው ዓለም ላይ ነው እንደዚህ አይነት ያለው? በአስተሳሰብ እነሱን ትመስላለህ ሌላ ነገር ግን እንዲህ ደምድሞ ልክ ነው ወያኔ መሆን ማስረጃ አለው። ለምሳሌ አይዲ ካርድ አለው አንድ ሰው ወያኔ ለመሆን። ፖለቲካ ፓርቲ ውስጥ ኦፊሻሊ ተመዝግቦ ሌጋሊ ተመዝግቦ ከነሱ ጋር የሚሰራ ቢሆን እንደዚህ አይነት ነገሮች አሉ። በአመለካከት እነሱን ትመስላለህ ደግሞ ሌላ ነገር ነው። ይሄ የራስ ጀጅመንት ነው፣ ኦፒኒየን ነው። እንትና ወያኔ ነው ብሎ ለማለት ግን እነዛ መረጃዎቹ ላይ ተመርኩዞ የሚደረጉ ቢኮዝ ኮንክሉሲቭ አይደለ? አብዲ ወያኔ ነው ስንል ኦኬ አብዲ ወይ ተመዝግቦ መታወቂያ አለው ወይ ከነሱ ጋር ይሰራል እንደማለት ነው እና መሆንም አይችልም። መልካም። እነዚህ ነገሮች ዝም ብሎ አንድ ሰው የሚፈጥር ነገር ነው ለማለት ነው። ቀጥሎ ወደ ግርማና ወደ ለምን ነገሮች የሚለውን ነገር እኔ ግርማ ስሙን እኔም አነባለሁ እንደ ሶሻል ሚዲያ ላይም ቀርቦ ሲያወራ ሰምቼዋለሁ።
ኢንጂነር ግርማ ነው እንግዲህ ይሉት ኢንጂነር እንዳልሆነ አንድ ወዳጄ ባለፈው ሲል ሰምቻለሁ። እንደው ትምህርቱን እንኳን ያልጨረሰ ሰው ነው እና ኢንጂነሩን አንተም ባትጠቀም ደስ ይለኛል። ግርማ እንግዲህ አንድ ከወያኔ የደህንነት መረብ ውስጥ የሚሰራ ሰው ነው ማለት ነው እንደገባኝ፣ ወይም ደግሞ እንዳየሁት መረጃዎቹ የሚያሳዩት ይሄ ነው። ይሄ ሰውዬ እንደሰማሁት የሚሰራበት ሌቭል እንኳን በጣም ዝቅተኛ ታች ደረጃ ላይ ነው የሚሰራው። ምንም የሚጋነን ነገር አይደለም ለኔ። ምናልባት ተጋነው የታያቸው ሰዎች እንዳሉ አይቻለሁ። ለምንድን ነው ተጋነው የታያቸው ብዬ ሳስብ ግን የኢትዮጵያ መንግስት እንዴት እንደሚሰራ ስለማያውቁ ይመስለኛል። የኢትዮጵያ መንግስት የተመሰረተበት ወይም ደግሞ የኢትዮጵያ መንግስት ዋልታ የሆኑ 3 ነገሮች አሉ። አንዱ የደህንነት መረቡ ነው። የደህንነት መረቡ በጣም ጠንካራ ነው። በሺዎች በመቶ ሺዎች የተቆጠሩ ሰዎች ናቸው እዚህ ውስጥ የሚሰሩት። በጣም ከፍተኛ ገንዘብ የሚወጣበት ኤሪያ ነው እሱ። ስለዚህ አንዱ ትልቁ የኢትዮጵያ መንግስት ዋልታ የደህንነት መረቡ ነው። ሁለተኛው ኢኮኖሚ፣ ይሄ በተለይ ቲፒኤልኤፍ ያለው የኢኮኖሚክ ስትሬንግዝ በእርዳታ የሚመጣውን ገንዘብ ሁሉ ማኒፑሌት አድርጎ ለራሳቸው መጠቀማቸው ውስጥ ኢንተርናሊ ለፖለቲካ ፐርፐስ የሚጠቀሙበትን ገንዘብ እንደፈለጉ እንዲያገኙ ረድቷቸው። ሶስተኛው የወታደር ዊንጉ ነው። ጠንካራ የሆነ በተለይ ከትግራይ ተወላጆች የተገነባ ጠንካራ የወታደር ዊንግ አለው የኢትዮጵያ መንግስት። እነዚህ 3ቱ ነገር ነው ቤዚካሊ የኢትዮጵያ መንግስት እንደ ዋልታ ይዞት ያለው። ያንን የደህንነት መረቡን የማያውቁ ሰዎች እንደ ግርማ ያሉ በጣም ታች ሰፈር ውስጥ የሄደ መረጃ የሚሰበስበውን ሰው ሲያይ ይበረግጋሉ። በጣም ማአት እኔ በግሌ ማቃቸው ማአት ሰዎች እዛ ውስጥ እንደሚሰሩ አውቃለሁ። እና ያን አይል የወጣ አይደለም። ምናልባት የወጣ የሚያደርገው ምንድን ነው ብባል እኔ በግሌ እንደተባለው ከኦሮሞ ተቃዋሚ ፖለቲካ ድርጅቶች ጋር ወይም ደግሞ ለነሱ መጀመሪያ ከነሱ ጋር ይሰራ የነበረ ከሆነና የኢትዮጵያ መንግስት ደርሶበት ለነሱ እንዲሰራ አንዳንድ ሰዎች እንደሚሉት ደብል ኤጀንት የሚለውን ሆኖ የሚሰራ ከሆነ በጣም አደገኛ ነው። አደገኛም የሆነው እንግዲህ ምናልባት የኦሮሞ ነጻነት ግንባር ጠንካራ መረጃ የሚያመልጠው ወይም ደግሞ ስትራቴጂውን የሚጎዳበት ነገር ካለና እሱን ካወጣባቸው ነው። ከዛ ውጪ ግርማ የሰራቸው ነገሮች አንዳንድ ጊዜ ለምሳሌ ሰው ላይ ምስክርነት ይወጣል፣ ሰው ያሳስራል ምናምን የሚሉ ነገሮች አሉ። በእርግጥ የኢትዮጵያ መንግስት ሰውን ለማሳሰር ግርማን ባይኖር ሌላ ሰው ተጠቅሞ ያሳስራል። ምንም ጥያቄ የለውም። ይሄ ግርማ ይሄን መስራቱ ትክክል ነው ማለት አይደለም፣ ግን የሚደንቃል። ምክንያቱም አንድ ሰው ይሄንን ስራ ይሰራዋልና። ስለዚህ ትንሽ ፎር ሰም ሪዝን ከዚህ እንግዲህ እንደ አብዲ እንዳነሳው ከተቃዋሚ ጎራ ግርማን ለመከላከል የሞከሩ ሰዎች ሚዲያዎች ከቨሬጅ ሰጥተውት ልጁ አዲስ አበባ ቁጭ ብሎ በስልክ እዚያ ገር ደውሎ እንደፈለገ ማውራቱ ሰዎች ፌስቡክ ፖስት ጽፏል ተብሎ አሸባሪ ነው የሆነ ነገር አባል ነው ተብሎ እነ ዮናታን ተስፋዬ ታስሮ አሸባሪ የተባሉበት ነገር ላይ ቁጭ ብሎ የቄሮ ወይም ደግሞ የኦሮሞ ነጻነት ግንባር አካል መስሎ እንደዛ ማውራቱ እንደው ግራ የሚገባ ነው ማለት እንደው ጫወታው አንድ አይደለ ትንሽ የተጋነነ ይመስላል። ከዛ ውጪ እኔ ብዙም ወይስ ሰጥቼው ታላየሁትም የወጣ ነገር አይደለም። እንደዚህ አይነት ሰው ስም ሲወጣ ሪአክት ማድረጋቸው ብቻ ነው ትንሽ ጥያቄ የፈጠረብኝ። ያንን ጥያቄ በራሴ መንገድ መልስ ለማግኘት ያው የራሴን ጥረት እያደረኩ ነበር ለማለት ፈልጌ ነው። መልካም። እኛም የገረመን ምንድነው ከዚህ በፊት በፕሮፌሰር መረራ ድርጅት ውስጥ ኦብኮ 2005 በጣም ጠንካራ ድርጅት ሆኖ ወያኔን ሲያስጨንቅ ነበር። እነ አባዱላ ገመዳ፣ ቶሎሳ ተስፋዬን፣ ታከለ ኡማን፣ ደይሳን ቀጥሮ
በ1 ሚሊዮን ብር ነው ከዚህ በፊት 2005 የወጣ የሰይፈ ነበልባል ጋዜጣ ላይ እኔ በመሰራበት ሰዓት ያንን የተፈራረሙበትን ወረቀት አግኝተን ፖስት ይዘነው ወተን ነበር ያንን ማንም አግኝቶ ማንበብ ይችላል ድርጅቱን ሰብረውታል ወያኔ የማይገባበት የለም በሚሊዮን ብር ነው ይሄ ግን ግርማ ጥሩነህ ምስክር የተለያየ አካባቢ ላይ ከመስጠትና የራሱን ጥቅም በተለያየ ቦታዎች ላይ መሬት ወስዶ ከመሸጥ በስተቀር የኦሮሞሎችን ከማሳት ይሄን ያህል የጎላ ነገር ሆኖ ሚዲያ ላይ ወጥቶ እና ከለላ ለመስጠት ሲሞከር ትንሽ ግራ ስለገባ ነው ግን እንዲህ ማድረግ አይቻልም ነበር ሚዲያ ላይ ከላይ እንደዚህ ነው ግርማ እንዲህ ነው ከማለት እንደው ይሄን ማድረግ አይቻልም በልበለው አጋድመው ሁቃው ሆዳምነቱ ለዚህ ካበቃው ከርሳምነቱ ለዚህ ካበቃው ሁቃው ለእናት ሀገሩ ደንታ የሌለው ለወገኖቹ ደንታ የሌለው ከሆዱ ሌላ የማይታየው አለሁ ሲል ሲያሸረግድ ሽር ጉድ ሲል ሲያፈለፍድ መስሎ ለማደር ታሪክ ሲንድ አንጓሎታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ ስልጣለጨበለው እያጎበደደ በሆዱ ተገዝቶ መኖር ከለከለ ልቡ ከፈሰሰ ወኔው ከላሸቀ ክብሩን ካዋረደ ራሱን ካስናቀ የግፍቃናው ይብዛ ይልፋ እንደ ቅሪላ የቁሙት ነው ይሞት ኖሮም የለው መላ በልበለው በልልኝ አጋድመህ ውቃልኝ በለው ሆዳም ለሆዱ የወገኖቹን ታሪክ ሲያጠፋ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ ከመላ ሁሉ ልትብ እያለ የሀገሩን ታሪክ እያቃለለ ተዋርዶ አዋራጅ ስንት ወዳም አለ ያመጣል መንገድ ይወስዳል መንገድ አንድ ቢጠላ አንድ ቢወለድ አባት አስወቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አብራቢ ልጅ አይወለድ የወገኖቹ ቤት እየተቃጠለ በአፈር በቅጠሎ ለማጥፋት በልበለው ጀግናዬም አጋድመህ ውቃው ታሪክ አዋራጅ ቤተሰብን አዋራጅ ወንድ ልጅ አይወለድ በማለት አቀንቅኗል አብዲ ይሄን ማድረግ አይቻልም ነበር ይቻላልም አይቻልም ማለት ይቻላል እሺ ምክንያቱም ይህ ሰው በከፍተኛ የጥበቃ ስር እንደነበረ ነው እንዳለ ነው የሚነገረው የሚንቀሳቀስባቸው አካባቢዎችና የሚኖርባቸውን ሁኔታዎች እንደምንሰማው ከሆነ ከፍተኛ ጥበቃ እንደሚደረግለት ነው የሚነገረው ማለት ነው ሌላው ችግር ደግሞ ህብረተሰባችን ይህንን ሰው ቁጭ ብሎ ለመገምገም እንኳን እድሉም ጊዜውም አላገኘም ምክንያቱም ይህ ሰው ከጠላት ጋር የሚሰራ ነው ከተወሰኑ የኦሮሞ ወጣቶች ጋር ሆኖ ቢሰራም
100% የሚሰራው ለጠላት ነው። እንደገና ደግሞ በጠላት እቅፍ ውስጥ ሆኖ የሚሰራ ሰው ነው እና ለዚህ ደረጃ የሚያደርሰው የሴኩሪቲ ክፍተት ይኖራል ብዬ አልገምትም። ምክንያቱም ያው ሁላችንም ወያኔን እናውቀዋለን። የወያኔ ኤምፓየር እንዴት አይነት የተጠናከረና የተደራጀ እንደሆነ ይታወቃል። ህብረተሰባችን ደግሞ ከማንኛውም የመንግስት ሁኔታ የተለየና የተገለለ ስለሆነ ይህንን ነጠላ ግለሰብ ማግኘት በጣም ሊከብደው ይችላል ካለው ሁኔታ ጋር ማለት ነው። ግን አሁን ከተጋለጠ በኋላ ምናልባት ግርማዊ ነገር የሚቀርለት ይሆናል ብዬ አልገምትም። እና ይህንን ነው ማለት ነው። መልካም ብርሃነ፣ እንደው በተለያየ ነገር ላይ በአሁን ሰዓት የኦሮሞ ህዝብ ተወጥሮ ባለበት ሰዓት የኦሮሞ ልጅ በሺዎች የሚቆጠሩ ወደ እስር ቤት ተጉዞ በሺዎች የሚቆጠሩ የቆሰሉበት በ500ዎች የኦሮሞ ህዝብ ልጆች እየተገደሉበት ትግል በእንደነዚህ አይነት ነገሮች ሀጃክ ሲደረግ የተቀራው የኦሮሞ ህዝብ ሚዲያ ላይ ከመባላት እንደው ምን ማድረግ ይጠበቅበታል? ስለፈሰሰው ደም ሲባል፣ ስለተከፈለው መስዋዕትነት፣ ስለ ልጆች ሞት ሲባል የተቀራው የኦሮሞ ህዝብ ምን ይጠበቅበታል? የኦሮሞ ፖለቲከኞችስ ምን ማድረግ አለባቸው? ቆሞ ማሰብ ይጠበቅባቸው ይሆን? ያ ነው ትልቁ ጥያቄ። ምክንያቱም ይሄ ነገር አንተ መጀመሪያ እንዳልኩት ነው የኢትዮጵያ መንግስት ካለማወቅ የመነጨ ሪአክሽን ይሆናል እንጂ የኢትዮጵያ መንግስት እንደዚህ የደህንነት መረብ ላይ የተመሰረተ ትልቁ ዋልታው መሆኑን ለሚያውቀው በአንድ ሰው ወይ በአንድ ግለሰብ ስም መበርገጉ የሚገርም ነው። ሁለተኛ ለምሳሌ እንደዚህ አይነት እርምጃ ምናምን ለተባለው ከዚህ በፊት ያሉትን የደህንነት መረብ ውስጥ ይሰሩ የነበሩ የኦሮሞ ልጆችን አንድ ባንድ ወደ ኋላ ተመልሶ ማየት ይቻላል። ሁላቸውም እስር ቤት ነው ያሉት። ወያኔ 5 ዓመት ከተጠቀመችበት በኋላ ሰውየው ራሱ እስር ቤት አስገብታ መድኃኒት ወቅታ ወይ ገላ ወይ አሳብደው ትለቃለች። ምክንያቱም እነዚህ ሰዎች የሚሰሩት ግፍ በኋላ ሊናቸው ወደ ኋላ ተመልሶ ከህዝባቸው መረጃውን ሊያወጡ ይችላሉ ወይ ከህዝባቸው ጋር ሊቆሙ ይችላሉ፣ ኢንጀስቲሱን ሊያጋልጡ ይችላሉ ስለሚሉ እነሱ ራሱ ያጠፏቸዋል። ስለዚህ እነዚህ ሰዎች መጀመሪያ ህብረተሰቡን አጥፍተው በኋላ ይጠፋሉ። መጥፋታቸው ግልጽ ነው፣ ምንም ጥርጥር የሌለው። እስካሁን ድረስ የእነሱ ደህንነት መረብ ውስጥ የሰሩ ሰዎች ከዋናው ጀምሮ የኦሮሚያ የደህንነት ቢሮ ኃላፊ ከነበሩት ሰውዬ ጀምሮ የሉ በሙሉ ግማሹ ሞተዋል፣ ግማሹ እስር ቤት ነው ያለው፣ ግማሹን መርፌ ወቅቶ አሳብዶ መንገድ ላይ ወጥተዋል። 2005 ዓ.ም ነው እኛ ከዩኒቨርሲቲ ከአዲስ ዩኒቨርሲቲ ትምህርታችንን የጨረስነው። በዛ አመት የጨረሱ ተማሪዎች ክሪቲካል ፖይንት ላይ ነበር። ኢህአዴግ የአሁኑ ዲክታተር ከዛ በፊት ይሻል ነበር። ወደ አሁን ሲስተም የገቡበት 2005 ስለነበሩ ብዙ ተማሪ ከኛ ጋር ተይዞ ተመልምሎ ዩኒቨርሲቲ ውስጥ ሄዶ ልጆችን እንዲመለምሉ እንዲሰልሉ ምናምን ተደርጎ ነበር። እነዛ ልጆች ዛሬ የሉ። ሉክ እነዚህ ልጆች የኔ ጓደኞች ናቸው፣ ከኔ ጋር የተማሩ በእኔ እድሜ ያሉ ሰዎች ናቸው። ዛሬ የሉ። ግማሾቹ መንገድ ላይ ወርቆ ሆምሌስ ሆኖ ልብስ ሳይለብሱ ምናምን መንገድ ላይ ተገኝቶ የምሰማበት ሁኔታ ነው ያለው እና አይቀርለትም። ግርማ ጣፋንታው ይሄ ነው። ማንኛውም ሰው የዛ መንግስት የደህንነት መረብ ውስጥ የሚሰራ ነው ጣፋንታው ይሄ እንደሆነ ግልጽ ነው። በቃ እስካሁን ያለው መረጃ ይህንን ነው የሚያሳየው። ወደ አንተ ጥያቄ ስመጣ የኦሮሞ ልጆች ትግል በዚህ እንደዚህ መሆኑ ላልከው ጥያቄ እኔ አልስማማም። እንደዛ ሊሆን አይችልም። የኦሮሞ ፕሮቴስት ወይም ደግሞ የኦሮሞ ወጣቶች ንቅናቄ ከዚህ ጋር በፍጹም የሚገናኝ ነገር አይሆንም ለኔ። ምክንያቱም እነዚያ ልጆች እኮ ታህሳስ እኮ ሲጀምሩ ጠቅላይ ሚኒስትሩ በቲቪ ወጥቶ በግልጽ እናንተ አሸባሪዎች ሀገር የበጠበጣችሁ ልፈጃችሁ ነው ወታደር ልኬባችኋለሁ ብሎ ስልክባቸው እኮ ወደ ቤት ያልተመለሱ ልጆች እኮ ናቸው። አልሸሹም እኮ ሙሉ የኮማንደር ኢንቺፍ ወታደር ስልክባቸው ወደ ኋላ ያላሉ ልጆች አንድ እረኛ ዛሬ የነሱ ምስጢር ያቃልና ወደ ኋላ ይመለሳሉ ብዬ በፍጹም አልሰማም። ሁለተኛ ይሄ የኦሮሞ ፖለቲካ ድርጅቶች በተለይ
ከሀገር ውጪ ያሉት እና ዲያስፖራውም ቢሆን እኛም ብንሆን አክቲቪስት ነን ብለን ሶሻል ሚዲያ ላይ ተፍተፍ የምንለውም ሰዎች የማድረግ የምንችለውን ምናልባት ሞክረናል እያረግንም ያለን ሰዎች አለን። ግን አንዳንዴ እሱና አገር ቤት የሚደረገው ነገር አንድና አንድ ነው ማለት አይቻልም። ፕሮቴስቱ አልቆመም። ለስድስት ወር እንደቀጠለ ነው ያለው። ሶሻል ሚዲያ ላይ የሚዘገበው ታህሳስና ጥር አካባቢ የነበረውና ዛሬ ያለው አስተያየት ያንተራል። ምንም አይገናኝም። ስለዚህ እነዛ ወጣቱ እያደረገ ያለው ትግል ራሱን የቻለ ነው። ወደ ኋላ ሊመልሱ የሚችል አካል ቢኖር የእነሱን ጥያቄ የሚመልስ ሰው ብቻ ነው። ስለዚህ ጥያቄው እስካልተመለሰ ድረስ ጊዜ ይፈጅ ይሆናል፣ 2 ዓመት 3 ዓመት ይፈጅ ይሆናል እንጂ በእንደዚህ አይነት ርካሽ ጥቃቅን ሶሻል ሚዲያ ወይም ፌስቡክ ላይ በሚጻፉ እንትና ወያኔ ነው ሚኒሶታ ነው የሚኖረው፣ እንትና ደብል ኤጀንት ነው አዲስ አበባ ነው የሚኖረው ወይም ቪኦኤ ላይ ቀርቦ እንደዚህ ያለ ተብሎ እነዚያ ልጆች ወደ ኋላ የሚመለሱ ትግላቸውን የሚያቋርጡ በፍጹም አይመስለኝም። ይሄ አይገናኝም። ይሄንን ለያይቶ ማየት ነው። ግርማን ከሌሎቹም ድርጅቶች ለምሳሌ ከቄሮ አንዳንድ ቄሮ ውስጥ ይሰራሉ የተባሉ ሰዎች ወጥቶ እንደተናገሩት ከቄሮ እንኳን ለይቶ ማየት ነው የሚያዋጣው። ለፖለቲካም ቢባል ለምሳሌ እንደ ፖለቲካል ስትራቴጂ ይሄንን ሰውዬ እንደ አንድ ደህንነት ከሁሉም የኦሮሞ ድርጅቶችን ነጥሎ ማየትና የሚቻል ከሆነ እርምጃ እሱ ላይ ማውሰድ ነው እንጂ አንድ ላይ ጨምልቆ እሱ የእንትና ወገን ነው እሱ የእንትና ወገን ነው የእንትናና የእንትና ጥላቻ ነው። አንዳንድ ደግሞ የፖለቲካ ድርጅት ግጭት ሁሉ አድርጎ የኦፊኮና የኦኔግ አለመስማማት ነው ብሎ ሊያወሩ ሁሉ የፈለጉ አሉ። በአንድ ልጅ እንግዲህ እንደተባለው ትምህርቱን እንኳን መጨረስ ባልቻለ አንድ ልጅ ሁለት ድርጅቶች እንደተጋጩ ወይም ደግሞ ሁለት የኦሮሞ አካባቢዎች እንደተጋጩ ወይም የሃይማኖት ግሩፕ እንደተጋጩ አድርጎ ለመጣል የሚሞከረው ሙከራ አንደኛ እንደተለመደው ይሄ ዝም ብሎ ወሬ ነው፣ መሰረትም የለውም። ሁለተኛ ግን በጣም አሳፋሪ ነው። ከዚህ በኋላ እነዚህ ሰዎች እንደዚህ አይነት አካሄድ ይዘን ወደፊት እንቀጥላለን የሚሉ ከሆነ እነሱ ራሳቸው የሚጠፉበት ጊዜ ሩቅ አይመስለኝም እና ከዚህ ቢቆጠቡ የተሻለ ነው ባይ ነኝ። መልካም። እንደው ብርሃነ ያነሳኸው ነገር ምንድነው? የወያኔ ሲሰልሉ የነበሩ ልጆች ብዙዎቹ እንደተገደሉ እንደታሰሩ፣ ለምሳሌ የፕሮፌሰር መረራ ጉዲና ድርጅትን የሰበረው ቶሎሳ ተስፋዬ የቡራዩ መሬት በ3 ሚሊዮን ብር ከሸጠ በኋላ በስኳር ልሷል ተብለው አሳደው በሩን ሰብረው የቤቱን ሚስቱን ረግጠው ደብድበው እሱ እስር ቤት ዛሬ ይገኛል። ደሲሳም አቶ ታከለ ኡማ ራሱ የሆለታ ከተማ ከንቲባ ሆነው መሬት ብዙ ነገር አድርጓል ብለው አንስተው አሰቃይቶት እንደነበረ በርካቶቹ ታስረው ይገኛሉ። እውነት ነው። እንደው የመጨረሻ ያነሳው ነገር ምንድነው? ከቄሮ መለየት አለበት። እውነት ነው። ይህ እንግዲህ 2014 ነው የቄሮ እንቅስቃሴ የተጀመረው። የመጀመሪያው አመጽን እንቅስቃሴ የዘገብነው ሰይፈ ነበልባል ሬዲዮ እኛንን ጅማለን የተነሳው ያንንም ሙሉ ሽፋን ስንሰጠው የነበረው ሰይፈ ነበልባል ነው። ግርማ ከየት እንደመጣም የቄሮ ኃላፊ ተብሎ ይወራል። የቄሮ ኃላፊም እንዳልሆነ እኛም የምናውቃቸው ኃላፊዎች ጋር ስለምንገናኝ እንዳልሆነ ለመናገር እፈልጋለሁ። ግን አንድ ነገር መናገር እፈልጋለሁ። በአሁኑ ወቅት በሶሻል ሚዲያ ላይ እየተካሄደ ያለው ነገር እጅግ አስጠያፊ ነው። በወንዝ ካርድ ለመጫወት የሚፈልጉ አካላቶች አሉ። ያ ነገር ያከተመ ነው። 1991 ዓመተ ምህረት ተመልሶ የሚመጣ አይደለም። ስለዚህ የተቀራው ህዝብ ከእንደዚህ አይነት ርካሽ ነገሮች ተቆጥቦ ወደፊት ፖለቲካውን ማካሄድ እንዳለበት ለመናገር ፈልጋለሁኝ። እንደው እናንተ መጠየቅ አለበት ይሄን ነገር ቢነሳ ኖሮ ጥሩ ነው የምትሉት ነገር ካለ እድሉን ልስጣችሁ። እኔ ወደ ቅድም ብርሃኑ ባነሳው ነጥብ ላይ አንድ ነገር መጨመር እፈልጋለሁ። ኦኬ። ምናልባት በቄሮ ዙሪያ አንድ ነጥብ መጨመር የሚፈልገው ነገር ምንድነው? ቄሮና እንደ ግርማ ያሉትን አረመኔዎችን መለየት የግድ ያስፈልጋል የሚል ነጥብ ተነስቷል። እውነት ነው።
ከግርማ ኋላ ያሉ ሰዎች አንድ ነገር ላይ ያተኮሩ ይመስለኛል፣ ወይም አንድ ነገር በጣም የገባቸው ይመስለኛል። የኦሮሞ ወጣቶችን ማቆም የማይችሉ መሆናቸውን ተረድተዋል። በጥይት ማቆም ያልቻሉትን ወጣት እንግዲህ በምን ማቆም ይችላሉ? በምንም መልኩ ማቆም እንደማይችሉ የተረዱ ይመስለኛል። ስለዚህ ምንድነው ማድረግ ያለባቸው? በወጣቶቹ መካከል እምነት እንዳይኖር፣ በወጣቶቹ መካከል ህብረት እንዳይኖር፣ በወጣቶቹ መካከል መለያየት እንዲኖር፣ ወጣቶቹ እንዲፈራሩ፣ እንደገና ደግሞ የሆነ በቃ የመጠራጠር ነገር በመካከላቸው እንዲነግስ ለማድረግ ነው እንደ ግርማ አይነቶቹን በሚዲያ ሞቶ እንዲናገሩ የሚያደርጉት። እንደገና ደግሞ በወጣቶቹ መካከል እየተመላለሱ በነጻነት የፈለጉትን ማድረግ እንዲችሉ እድሉ የተሰጣቸው ማለት ነው። ያንን ማድረጋቸው የኦሮሞን ወጣት የሚያስቆም የኦሮሞን ወጣት ወደ ኋላ የሚያስመልስ መስሎ ከታያቸው ግን በጣም ተሳስተዋል። የኛ ህዝብ ወጣቱ በተለይ እንደገና ጠቅላላው ህዝብ ራሱ ከዚህ በኋላ ወደ ኋላ የሚመለስ አይደለም። ምክንያቱም የህዝቡ የንቃተ ህሊና ደረጃ በጣም ከፍተኛ ደረጃ ላይ ደርሷል። እየተገፋም እየተጨቆነም እየተገደለም ቢሆን ህዝባችን አንገቱን ቀና ማድረግ የቻለ ህዝብ ነው። ስለዚህ የኦሮሞን ህዝብ እንደዚህ አድርጌ አቆመዋለሁ፣ እንደገና አሰላዮችን በመካከሉ አሰልፌ እንዲዳከሙ አደርጋለሁ ማለት አይሰራም ከዚህ በኋላ ማለት ነው። መጨረሻ ላይ ማለት የምፈልገው ምንድነው ቄሮና የኦሮሞን ወጣት ከዚህ በኋላ ማዳከም የማይቻል መሆኑን ጠላትም ወዳጅም ጠንቅቆ መረዳት አለበት እላለሁ። ይሄንን ነው መጨመር የፈለኩት። አቶ ብርሃኑ ምናልባት አንድ ሁለት ሶስት ነጥቦችም ማንሳት ፈልጋለሁ አቀራርጌ። የመጀመሪያው እንደዚህ አይነት ቃላት ለምሳሌ ቄሮ ሲባል ይሄ ኦሮምኛ ተርም ዲስክራይብ የሚያደርገው ኤጅ ግሩፕን ነው። በጣም ብሮድ የሆነ ኤጅ ግሩፕን ነው ዲስክራይብ የሚያደርገው። አንዳንድ ሰዎች እንደ ፖለቲካ ፓርቲ አድርጎ የሚያዩት አሉ። ዊዝን ዘ ገዳ ሲስተም ደግሞ ሮል የተሰጣቸው የዚህ ኤጅ ግሩፕ አካል መስራት ያለበትን ነገር ደግሞ ጠንቅቆም አጥንቶ የሚሰራም ጄኔሬሽን ላይ የደረስንበት ላይ በተለይ በንቃተ ህሊና በትምህርት የደረሱ ልጆች ስላሉ ብቻ አንድ ላይ ሙቭም የሚያደርጉ ነው የሚሉ አሉና እሱ ግልጽ አይደለም። ግን በአጠቃላይ ቄሮ ስለኔ ወጣቱ ነጻነት ፈላጊው ዲሞክራሲ ፈላጊው መብቱን ጠይቆ ማግኘት የሚታገል ወጣትን ወደ ኋላ የሚመልስ ምንም አካል የሚኖር አይመስለኝም። መልሱ ብቻ ነው ወደ ኋላ የሚመልሱ። እኔ እንደዛ ነው የማነሳው። ሌላኛው በተለይ በኦሮሞ ነጻነት ግንባር አካባቢ ላይ የሚነሱ ውዥንብሮችን ነው ማየው። እኔ በእርግጥ የነጻነት ግንባር አገር ጥሎ ሲወጣ እኔ ልጅ ነበርኩኝ። ግን የኦሮሞ ነጻነት ግንባርን በሌጋሲ ሙዚቃዎቹ ባነበብኳቸው ነገሮች የማቀው እና እዚህ ሰው የሚያወራው የኦሮሞ ነጻነት ግንባር ትንሽ ይለያያል። ስለዚህ እኔ ማለት የምፈልገው እሱን አስምሬ ማለት እፈልጋለሁ። የኦሮሞ ነጻነት ግንባር በኦሮሞ ህዝብ ዘንዳ አስተሳሰብ ነው። አሁን የነጻነት ጥያቄ ነው። ሪዮት ዓለም ነው። የሶስት ወይ የስድስት ሰዎች ስብስብ እዛም እዛም የተቆራረጠው ብቻም አይደለም። irrespective of their political affiliation ኦሮሞዎች ወይም ደግሞ ኦሮሞ የሆነ ሰው የመብት ጥያቄ ሲጠይቅ ኦነግ ነው ተብሎ የሚጠራበት ደረጃ የደረሰ የኦሮሞ ህዝብ የመብት ጥያቄ፣ የማንነት ጥያቄ፣ ሀብቱን የመጠቀም ጥያቄ፣ የራሱን በራሱ የማስተዳደር ጥያቄ ነው ሪፕሬዘንት የሚያደርግልኝ። ስለዚህ እዚህ የተለያዩ ስሞች የተሰጡትን ሸኔ፣ ነቶርቤ፣ ጅጅረማ የሚባሉት ነገሮች እንግዲህ ድሮ ከሀገር በዚህ ስም የተባሉና ዛሬ በዚህ በተለያዩ መንገድ ሳይስማሙ ቀርቶ የተለያዩ ድርጅቶች ሊኖሩ ይችላል። ግን መሰረታዊ ነገሩ ምንድነው? የኦሮሞ ነጻነት ግንባር ለኦሮሞ ህዝብ ሲምቦላይዝ የሚያደርገው ሚኒንግን መቀየር የሚቻል አይመስለኝም እና ከድርጅቱ ሁሉ እነዚህ ካሉት ድርጅት ሁሉ ለይተን ማየት ያለብን ይመስለኛል። ማንኛውም ድርጅት ውስጥ ነው አዲስ ስምም ይዞ የሚታገል እነዚህን ጥያቄዎች ሊያስመልስ የሚታገል የኦሮሞ ወጣት
በሙሉ ይሄንን አስተሳሰብ ይዞ የሚሄድና የአስተሳሰብ የአይዲዮሎጂ ደረጃ የደረሰ ነገር መሆኑን ሁላችንም ብንረዳው የተሻለ ይመስለኛል። የኔ ነው ያንተ አይደለም ብሎ መጣላት የሚፈልጉት ሰዎች እንደተሳሳቱ አንድ ሰው የሆነ እነዚህ ድርጅቶች ውስጥ ስላልተመዘገበ ኦነግ አይደለም ብሎ ማለት እንደማይቻል ቢያውቁ ጥሩ ነው። ሌላኛው ይሄ የወንዝ ጉዳይ ነው። በሰፈር ወይም ደግሞ በአካባቢ ተከፋፈሉ የሚባለው ነገር በእርግጥ በአካባቢ መተዋወቁ ምናምኑ ኢትስ ናቹራል። ይሄ ኦሮሞ ውስጥ ብቻ የሚመጣ ነገር አይደለም። ሰው ከቤተሰብ ነው የሚመጣው፣ ቤተሰቡን ነው የሚያውቀው፣ ቀጥሎ አካባቢውን መንደሩን ቀበሌውን እያለ ነው የሚያውቀው። በዚህ ሌቭል ዲል ማድረግ፣ በዚህ ሌቭል መቀራረብ፣ በዚህ ሌቭል አብሮ ማውራቱ ጥሩ ነው። ምክንያቱም ትረስት ሌቭላቸውን እዛ ሌቭል ላይ ከፍ አድርጎ ወደ ትልቅ ግሩፕ መምጣት ይችላሉ። ወይም ደግሞ እንደ ኦሮሞ ያለው ትልቅ ህብረተሰብ ውስጥ እንደዚህ ስትራክቸሪንግ ሲስተም መኖር አለበት። ስለዚህ አካባቢን ተጠቅሞ ፌዴሬት ማድረግ ይቻላል። የኦሮሞን ህዝብ አዌርነስ ሌቭሉን ትረስት ሌቭሉን ማዳበር ይቻላል። ሰምታችሁ እንደሆነ አላውቅም። በተለይ ለምሳሌ አሁን ያለው ቄሮ የሚባለው ስትራክቸር ውስጥ ሰክሰስፉሊ ተጠቅሞበታል። እዚህ ሀገር ውጭ ሀገር ላይ ነው እኔ ሰዎች ዝም ብሎ አቢዩስ ያደረጉት የማየው እንጂ በጥሩ መንገድ መጠቀም ይቻላል ወንዝን አካባቢ። ሶስተኛውና የመጨረሻው ነገር እኔ ማንሳት የምፈልገው የኦሮሞ ፖለቲካ በአጠቃላይ ምን መሆን አለበት የሚል ነገር አንገብጋቢ ጥያቄ ነው፣ መመለስ አለበት። የኦሮሞ ፖለቲካ የተሻለ መስራት የሚችሉ ሰዎች እጅ መግባት አለበት። እንግዲህ ድሮ የተማረ ሰው ስላልነበረን በተለይ ኦሮሞ ኢትዮጵያ ውስጥ የትምህርት ዕድል ስላላገኘ በልምድም በፍላጎትም እንዲሁ ደግሞ እንደተባለ በአካባቢ በሚታወቁ ሰዎች ተሰብስበን ፖለቲካን ሰራ ይሆናል። ሌላ ቦታም እንደዛው ሊሆን ይችላል። ዛሬ ግን ብዙ የተማሩ ሰዎች አሉ። ፖለቲካን የተሻለ ሊሰሩ የሚችሉ ባለሙያዎች አሉ። ስለዚህ የኦሮሞ ፖለቲካ ከልምድ አዋላጆች እጅ ወጥቶ የተማሩ ፖለቲካውን የተሻለ መስራት የሚችሉ የኦሮሞ ልጆች እጅ መግባት አለበት። እነዛም ደግሞ ሪስፖንሲብል በሆነ መንገድ ፕሪንሲፕሉን ተከትሎ የዓለም ፖለቲካውን አይቶ ሁሉን አገናዝቦ የኦሮሞ ፖለቲካ የቱ ጋር ነው ፊት የሚያደርገው፣ እንዴት ብንሄድ ነው የተሻለ የሚሆነው የሚለውን በመረጃ በማስደገፍ በጥናት ላይ ተመርኩዞ መሰራት አለበት እንጂ እስከ መቼ ድረስ ነው እኛ ዝም ብለን ከመሬት ተነስተን ማየው እንደዚህ ያለ ወይም ደግሞ ካርል ማርክስ እንደዚህ ያለ አይሰራም። በቃ ዓለም ያለበትም ሁኔታ ተረድተን ሙያውን በሚችሉ ሰዎች መሰራት አለበት። ነገሮች ፕሮፌሽናላይዝ መደረግ አለባቸው። ስፔሻላይዜሽን መኖር አለበት። ሰው የሚችለውን ነገር መስራት አለበት። አንድ ሰው እዚህ ሬዲዮ ላይ ጥሩ ስለተናገረ ብቻ ነገ እኮ የማንኮራኩር ማመንጠቂያ ሴንተር ቢኖረን እሱን ወስደን ይህንንም አንተው ስራ፣ ይሄ የትም አይወስድንም። ከዚህ በኋላ ነገሮች በችሎታና በኳሊፊኬሽን መስራት መቻል አለብን ለማለት ፈልጋለሁ። ይሄንን ነው መጨመር ፈልገው። አቶ ብራኑ ለንጂሶ እንዲሁም አቶ አብዲ ገመቹ ከሰይፈ ነበልባል ራዲዮ ጋር ስላደረጋችሁት ቆይታ ደግሜ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባንማቸው ስም ከልብ አመሰግናለሁ። በሌላ ጊዜ እንዳስፈላጊነቱ በሌላ ርዕስ ተገናኝተን ለመወያየት እንፈቅዳለን እንገናኛለን ብዬ ተስፋ አደርጋለሁ። ለዛሬው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። በዚህ ተከታተልን በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም አመሰግናለሁ። ሄርፓ ጋንፉሬ አየር ላይ አለ። Kutatu kero koti, kutatu kero koti, olo manasiba se, waboka chana sabai, waboka chana sabai, malu busanu wake, lami sabili somsa, lami sabili somsa.
Finfinne gubarratti, finfinne gubarratti, dinchilis jabaatatti, roorroon isa maddatti. Roorroon isa maddatti, damma tola yoo tole, dinjifannoo yoo galee, dinjifannoo yoo galee. Obonda galaraasen, obonda galaraasen, tummata saakakaasen, diina jilbeeffachiisee. Dina jilbeeffachiisee, qabrummaa biraa kaasee, dhiirri fi murteeffannaa, kunoo ka'ee nu labsee, kunoo ka'ee nu labsee. Wayyaaleen gubatteetti, fayyaaleen gubatteetti, biyya ishee galaa jirti, dargaggoo jabaadhu kai. Shamarree jabaadhu kan, bookoo jabaadhu kan, qeerroo jabaadhu kan, bilisummaa arguunis. Bilisummaan arguunis, amma kunoo yeroo ishee, tamma keessa kaayinoo, tamma keessa kaayinoo. Jajjabee gootara mamma, jajjabee gootara mamma, daarom keemma kunoo, qeerrooleen jaroomiyaay. Qeerrooleen jaroomiyaa, bilisummaan ammumaa, wayyaalee ajjeesanii, baachaan galuun baranaay. Baachaan galuun baranaa, diina barbadeessanii, booreen galuun baranaa, booreen galuun baranaa, booreen galuun baranaa. Wakakaze keze komonati nevju keza azena garitulu kamba dada dilgazai kamba dada dilgazai ayo milenda katamu najira one keza
የተከበራችሁ አድማጮቻችን እስካሁን ድረስ ስናስተናግዳችሁ ቆይተን ልንሰናበት ነው። ሰዓት ገደበን። እስካሁን ድረስ አብረናችሁ ስናስተናግዳችሁ የነበርነው ፕሮግራም በማቅረብ እኔ ዮባይሳ፣ ፕሮግራም በመምራት በሪ አለሙ፣ ቴክኒሻናችንን አስፋው ገመቹ እንግዲህ አብረናችሁ ቆይተን ደህና ሁኑ ብለን እንሰናበታለን። ድሬ በሚለው በጎሳዬ ዜማ እንሰናበታለን። ድሬዳዋ ባለፈው በጎርፍ ተጠለቅልቃለች። ለተጎዳችሁ ወገኖች እግዚአብሔር ከናንተ ጋር ይሁን እያለን ድሬ ድሬም ዜማው አየር ላይ አለ። ይመቻችሁ። እስከ ሳምንት፣ መልካም ሳምንት፣ ቸር ወሬ ያሰማን። ደህና ሁኑ።
አቱን እንዳዲስ ሀሳብ እንዳይገባ የፍቅር ነው ቢል አንደበታቸው አቦ ግባ ግባ ድሬ 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 ጉዳይ አለኝ አልጨርሰው ከምወደው ከልቤ ሰው ጨርሼ ገባሁ ድሬ መጋላ ድሬ 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 ድሬ